ሾርት ላይን ምን ማለት ነው? ሾርት ላይን ማለት የእናትየዋና የፅንሱ የደም አይነት አለመጣጣም ሲሆን RH ኢንኮምፓቲቢሊቲ እንለዋለን። RH ኔጌቲቭ በሆኑ ሴቶች ላይ የሚከሰት ችግር ነው ማለት ነው። ስለ ሾርት ላይን ለማወቅና ጥንቃቄ ለማድረግ በመጀመሪያ የደም አይነት እንዴት እንደሚከፈል ማወቅ ያስፈልጋል። ቀይ የደም አይነት በተለያየ መንገድ ይከፈላል። አንደኛ ኤቢኦ ሲስተም፣ ሁለተኛ RH ሲስተም። ኤቢኦ ሲስተም ብዙዎቻችን እንደምናውቀው 4 አይነት የደም ወገኖች አሉ። ኤ አለ፣ ቢ አለ፣ ኤቢ አለ፣ ኦ አለ ማለት ነው። ነገር ግን ወደ RH ሲስተም ስንመጣ በእያንዳንዱ ኤቢኦ ሲስተም ውስጥ በሁለት ይከፈላል። RH ፖዚቲቭ እና RH ኔጌቲቭ ተብሎ ማለት ነው። ስለዚህ RH ምን ማለት ነው? RH ኔጌቲቭ፣ RH ፖዚቲቭ ምን ማለት ነው? RH ማለት በቀይ ደም ሴል ሰርፌስ ላይ የሚገኝ ፕሮቲን ሲሆን RH ፕሮቲን በላዩ ላይ ያለው የደም RH ፖዚቲቭ ሲሆን ከሌለ ደግሞ የፕሮቲን RH ኔጌቲቭ ይባላል ማለት ነው። ለምሳሌ አንድ ሰው በደሙ ውስጥ HIV ቫይረስ ካለ HIV ፖዚቲቭ ሲባል ቫይረሱ ከሌለ ደግሞ HIV ኔጌቲቭ እንደሚባለው ማለት ነው። ስለዚህ ሰው ደም የሚወሰነው በወላጆቹ የደም አይነት ነው። አንደኛ የወላጆቹ የደም አይነት RH ፖዚቲቭ ከሆነ የፅንሱም RH ፖዚቲቭ ይሆናል ማለት ነው። የወላጆቹ ደም RH ኔጌቲቭ ከሆነ ፅንሱም RH ኔጌቲቭ ይሆናል ማለት ነው። ነገር ግን የእናት RH ፖዚቲቭ የአባት RH ኔጌቲቭ ሆኖ ፅንሱ ወይ RH ፖዚቲቭ ወይ RH ኔጌቲቭ ይሆናል ማለት ነው። ነገር ግን ለሾርት ላይ ምንም የሚያጋልጠው ነገር የለም። ታዲያ ሾርት ላይ መቼ ይከሰታል ነው? ሾርት ላይ የሚከሰተው እናት RH ኔጌቲቭ ሆና አባት RH ፖዚቲቭ ሆኖ RH ፖዚቲቭ የሆነ ፅንስ ከተጸነሰ ነው ማለት ነው። እናት RH ኔጌቲቭ ሆና RH ፖዚቲቭ ፅንስ በምትጸንስበት ጊዜ በተለያዩ አጋጣሚዎች ደም በሚፈሳት ሰዓት የፅንሱ ደም ወደ እናትየዋ የደም ስር ይገባል። በዚህ ጊዜ የፅንሱ ደም ላይ የሚገኙ ፕሮቲኖችን የእናት በሽታ ተከላካይ ሕዋሳን ያዩና ልክ እንደ ባዕድ በመቁጠር መከላከያ ወይም ደግሞ አንቲቦዲ ወይም ደግሞ ጸረ እንግዳ ያዘጋጃሉ ማለት ነው፣ ወይም ያመርታሉ። በዚህ ጊዜ አንቲቦዲ ወይም ደግሞ ጸረ እንግዳ ያመርታሉ ማለት ነው። እነዚህ የተመረቱ አንቲቦዲዎች በእናት ደም ውስጥ ተመርተው ወደ ፅንሱ የሚሄደው ደም ጋር አብረው በመሄድ የፅንሱን ደም ማጥቃት ይጀምራሉ ማለት ነው። አንቲቦዲ ለማምረት ጊዜ ስለሚፈጅና አብዛኛውን ጊዜ የሕፃኑ ወይም ደግሞ የፅንሱ ደም ወደ እናትየዋ የደም ስር የሚገባው በወሊድ ጊዜ ወይም ደግሞ ደም በሚፈስበት ጊዜ ስለሆነ አብዛኛውን ጊዜ የመጀመሪያ እርግዝናው ላይ ችግር አይፈጥርም ማለት ነው። ሰውነታችን ውስጥ በሽታ ተከላካይ ሕዋሳን በሽታ ምንጭ ተዋሲያንን ሲያዩ ልክ ሲያዩቸው ወዲያውኑ እንደሚያጠቋቸው ሁሉ RH ፖዚቲቭ የሚል በእናትየዋ ልክ ይሄ RH ፖዚቲቭ የተባለውን ደግሞ የተመረተው አንቲቦዲ RH ፖዚቲቭ የተባለውን የደም አይነት ሲያየው ወዲያውኑ የእንግዴ ልጁን ክሮስ አድርጎ ያጠቀዋል ማለት ነው። በዚህም ምክንያት የደም ማነስ፣ የልብ ድካም፣ የፅንሱ የሰውነት አካሎቹ በሙሉ ውሃ መቋጠር ሊሆን ይችላል። ፅንሱ ማህፀን ላይ ያለ ሊጠፋ ይችላል። ከተወለደ በኋላ ደግሞ ሙሉ አካሉ ቢጫ አይኑ ሁሉ ቢጫ ሊሆን ይችላል። እስከ ሞትም ሊያስከትለው ይችላል ማለት ነው። የፅንሱ ደም ወደ እናት እንዲገባ በማድረግ ለሾርት ላይ የሚያጋልጡ ምክንያቶች፣ አንደኛ በእርግዝና ወቅት ደም መፍሰስ፣ ሁለተኛ በእርግዝና ወቅት ሆድ መመታት፣ ሶስተኛ የፅንስን አቀማመጥ ለማስተካከል መሞከር፣ አራተኛ የፅንሱ በማህፀን ውስጥ መጥፋት፣ አምስተኛ በቅድመ ወሊድ ጊዜ የተለያዩ የምርመራ ውጤት ሂደቶች ማለትም የእንሽርት ውሃ ናሙና መውሰድ፣ የፅንስ ደም ናሙና፣ ከማህፀን ውጭ እርግዝና። በእነዚህ ክስተቶች ውስጥ የፅንስ ደም ወደ እናት ደም በመግባት በእናትየዋ ደም ውስጥ ጸረ እንግዳ አንቲቦዲ እንዲፈጠር ያደርጋል። ሾርት ላይን እንዴት መከላከል ይቻላል? RH ኔጌቲቭ የሆነች እናት RH ፖዚቲቭ የሆነ ደም ከመጋለጧ በፊት አንታይዲ መስጠት ነው። በመጀመሪያ የእርግዝና ክትትል ኢንዳይሬክት ኩምፕ ቴስት ኔጌቲቭ ሆኖ ከተገኘ አንደኛ 28 እስከ 32 ሳምንት ባለው ጊዜ፣ ሁለተኛ ከወሊድ በኋላ በ72 ሰዓት ውስጥ
ቸክ ተደርጎ የጽንሱ የደም አይነት RH ፖዚቲቭ ከሆነ፣ ሶስተኛ በእርግዝና ወቅት ውርጃ ካስከተለ ወይም ደግሞ ከተከሰተ፣ አራተኛ RH ፖዚቲቭ የሆነ ደም ከወሰዱ በተለያየ አጋጣሚ ከወሰደች አንታይዲ መውሰድ ያስፈልጋታል ማለት ነው። የሾተ ላይ ህክምናስ ምንድን ነው? አንደኛ የደም አይነቷ RH ኔጌቲቭ የሆነች ናት፣ ክትትሏ በሆስፒታል ቢሆን ይመረጣል። ሁለተኛ በደሟ ውስጥ ያለውን የንጥረ ነገር መጠን በመለካትና ጽንሱን የጉዳት መጠን በማየት ቶሎ ወይም ብዙ ሳይጎዳ እንዲወለድ ማድረግ። ሶስተኛ ጽንሱ በማህፀን ውስጥ እያለ ደም እንዲለገስለት በማድረግና እንዲያድግ በማድረግ እንዲወለድ ማድረግ ይቻላል። ከብዙ በጥቂቱ ይህን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እናመሰግናችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ።